የአላህ ምስጋና እና ይገባል። ሌላው በጣም ኢትዮጵያን በተለይ ልጃችን በአራት ደረጃ በቁርአን ውድድር ቁጥር ያዘ። ስንት ሁለተኛ ደረጃ ያዘች። የመጨረሻው ስክሪን ዛሬ ስማችን ስራችን እስልምናችን ከፍ ያደረገ ስለሆነ ስሙ ማን ነው? ባስማ አባስ ሀጂ ቀርቶታል። ሹካ አላሁ አክበር። ሼክ እዚሁ ባሉበት ኡስታዝ አቡበከር አህመድ የሸካችን ልዩ አማካሪ እንደዚሁም የዚህ ዝግጅት የበላይ ጠባቂ ነው። አባስ ሀዲ በዓለም አቀፍ ደረጃ ተወዳድሮ ሁለተኛ የወጣው ከዚህ ከሀገራችን አንደኛ ነበር የወጣው። ሽልማቱን እዚሁ እነ ሼክ ባሉበት እንሰጠዋለን። እናንተ ግን በተክቢር አሸኙልን። አላሁ አክበር። ወንድም አባስ ሀዲ ሀገራችንን በቁርአን ውድድር አስጠርቷል። የተለያዩ የውድድር መድረኮች ላይ እንደዚሁ ሲያስጠራ ቆይቷል። ለቁርአን ያለንን ክብር ለማሳየት ብድግ ብለን አባስን ወደ መድረክ አባስ ሀዲ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። አባስ ሀዲ አላሁ አክበር የዓለም አቀፍ የውድድር መድረክ ላይ የኢትዮጵያን ስም ያስጠራ ኮከብ ቃሪ ነው። አላሁ አክበር። ተክቢራው ያንሳል። አላሁ አክበር አላሁ አክበር። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንደዚሁም የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሽልማት አዘጋጅተውለታል። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ካሊዲ ሰላም አለይኩም፣ እንዴት ነው? አልሐምዱሊላህ ጊዜ አላመኩም ካሊዲ አልኩህ። እኔ ራሴ እንዴት ነው? እንዴት ነው? ብቻ መጣህ ወይስ ብቻ መጣህ? እስልምና ጉዳዮች ከፍተኛ ምክር ቤት የማጣሪያ ውድድር በማድረግ አንደኛ በመውጣት እዚህ ጋር አልቀርጾም ስለነበር ነው ወደ ሽልማቱ ስነ ስርዓት የመጣ ነው። ሀሳባቸውን ደግሞ አሁን እንዲቀጥሉ ለእሳቸው በታላቅ አክብሮት ክልል ይጸክልን። አለፈ ምን አለፈ ባባስ እኮ አለፈኛ እሱን እያወሮች መድረኩ ግን የት ነው? እንደዛች ማሻአላህ ሲመሽ ተባለ ያምራል። እንዴና አነሳሁ እንደ መስገድ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላሁ አክበር። በታላቅ ክብር ሸኙልን ወደ መቀመጫቸው። አላሁ አክበር። የታላቁ የጎዳና ላይ ኢፍጣር በኢትዮጵያ ሶስተኛው ዙር የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሀላል ፕሮሞሽን እና ነጃሺ በጎ አድራጎት ድርጅት በጋራ ነው ያዘጋጁት። ይህንን ዝግጅት በክብር ስፖንሰር ያደረጉ አጋር ተቋማት ይገኛሉ። ማማ ወተት፣ ሰበታ አግሮ ኢንዱስትሪ፣ በኢትዮጵያ ፕሮፐርቲስ፣ ሂጅራ ባንክ፣ የኢትዮጵያ ንግድ ባንክ፣ ሲቢኢ ኑር እንደዚሁም ፋም ውሃ፣ ጠሊል ውሃና ማራኪ ውሃ አጋሮቻችን ናቸው። የዚህ መድረክ ሁሉንም እጅግ በጣም እናመሰግናለን። ሰዓቱ ኦልሞስት የኢፍጣር ሰዓት መቃረቡ ነው የሚያሳየን። እዚህ ሰዓት ላይ ዱዓ በጣም ይወደዳል። ኡስታዝ አቡበከር መለስተኛ መልእክት አጠር ያለ መልእክት አስተላልፎ የዱዓ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱልከሪም ሼክ በድረ ከምንም ነገር በላይ ይሄ የተከበረ ይሄ ታላቅ ይሄ ቢላል የነጃሽን ዛሬም ወዳችኋለን።
ክብር ይገባችኋል። ለሰላም ለአንድነት ለዚች ሀገር ተስፋ ተምሳሌት እንደሆናችሁ አሳይታችኋል። አላህ ያክብራችሁ። መልካም የጾም መልካም የፍጣር ጊዜ ይሁንልን። አላህ ይቀበለን። አሚን። ሼክ አብዱልከሪምን ዱዓ እንዳደርጉ ጋብዛለሁ። አላሁ አክበር። ሼክ አብዱልከሪም ሼክ በድረዲን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት የኢፍጣር ሰዓታችንን በዱዓ ኢንሻአላህ ያሞሹልናል። እናመሰግናለን። ቢስሚላሂ ረህማኒ ረሂም ምንድን እዛ ጋር የሚሯሯጡት? المفتي العام ምንድን ነው የሚሯሯጡት እዛ ጋር እያያችሁ? رئيس مجلس العام للشؤون الإسلامية الشيخ جبريل توفى وكذلك الشيخ الهادي عمان. أيها الحفل الكريم نسأل الله في هذه الساعة إن شاء الله تعالى أيها السادة القائمون اللهم إنك عفو كريم تحب العفو فاعف عنا. آمين. اللهم إنك عفو كريم تحب العفو فاعف عنا. آمين. اللهم إنك عفو كريم تحب العفو فاعف عنا. آمين. اللهم إنا نسألك الجنة ونعوذ بك من النار. اللهم إنا نسألك الجنة ونعوذ بك من النار. اللهم اجمع كلمتنا وكلمة المسلمين على الحق برحمتك يا أرحم الراحمين. اللهم أعز الإسلام والمسلمين. اللهم أعز الإسلام والمسلمين. اللهم اجمع كلمة المسلمين على الحق يا رب العالمين. اللهم يا فارق الفرقان ومنزل القرآن بالحكمة والبيان بارك اللهم لنا في شهر رمضان وعيد اللهم علينا سنين بعد سنين وأعواما بعد أعوام بخير وعافية يا رب العالمين. اللهم إنا نسألك العفو والعافية في الدين والدنيا والآخرة. اللهم من أرادنا وأراد بلادنا بسوء فأشغله بنفسه واجعل تدبيره في تدميره. اللهم انصرنا ولا تنصر علينا برحمتك يا أرحم الراحمين. أصلح الله أمور المسلمين. أصلح الله أمور المسلمين. أصلح الله أمور المسلمين. أصلح الله أمورنا وأمور أحبائنا يا حنان يا منان. اللهم سلمنا وسلم بلادنا من كل اسم وبلية يا رب العالمين. اللهم انظرنا بعين رحمتك. اللهم انظرنا بعين رحمتك. اللهم انظرنا بعين رحمتك ولا تنظرنا بعين غضبك. اللهم اغفر لنا. اللهم اغفر لنا ولوالدينا ولمشايخنا ولمن حق علينا برحمتك يا أرحم الراحمين. برحمتك يا أرحم الراحمين. كن لنا عونا معينا في الدنيا وفي أخرانا ولنا ولأحبائنا. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم أحينا لك بلا إله إلا الله وأمتنا لك بلا إله إلا الله واحشرنا في زمرة أهل لا إله إلا الله. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته. الله أشهد أن لا إله إلا الله. أشهد أن لا إله إلا الله. أشهد أن محمدا رسول الله. أشهد أن محمدا رسول الله. حي على الصلاة. حي على الصلاة. حي على الفلاح.
حي على الفلاح الله أكبر الله أكبر لا إله إلا الله እኛ እያፈጠርን በየመካከላችን ለወገኖቻችን የሚሰበሰቡ ወጣቶች አሉ። ለነሱ እርጥብ እጃችሁን እንድትዘረጉላቸው ከዚህ ከመድረክ በአላህ ስም እንጠይቃለን። ኢፍጣራችንን ለወገኖቻችን ሶስተኛው ዙር የኢትዮጵያ ታላቁ የጎዳና ላይ ኢፍጣር በዚህ መልኩ እየተከናወነ ይገኛል። እኛ እያፈጠርን የተራቡ የተቸገሩ ወገኖቻችን አሉ። ለነሱ ልንደርስላቸው ይገባል። የበሉ ነበር በኋላ